ልንገራችሁ በስር ላይ ከሆነ 5 ወራትን ያስቆጠረው ጀዋር መሐመድ በዋትና በፌደራል መንግስት መካከል የተካሄደውን ጦርነት ተከትሎ ያለውን አቋምና አጠቃላይ ስለ ሁኔታው በሰፊው በመዳሰስ አንድ ደብዳቤን ከዚያው ካለበት እስር ቤት በመልቀቅ እንዲሰራጭ አድርጓል። የደብዳቤው ሙሉ ሐሳብ በተለያዩ ማህበራዊ ሚዲያዎች ላይ ተሰራጭቷል። ጀዋር ይህንን ደብዳቤ ጻፍኩት ምንም አይነት ማጣቀሻም ተጠቅሜ ሳይሆን እኔ ባለውበት ጠባብ ክፍል ውስጥ ሆኜ ከነበረው ሁኔታ በውስጤ ከማስታውሰውና ከማብሰለስለው ሐሳብ ነው ብሏል። በህዋትና በፌደራል መንግስት መካከል ጦርነት እንደሚቀሰቀስ ቀድሞውኑ አውቅ ነበር ያለው ጀዋር በለውጡ ሂደት ውስጥም ህዋትን በተመለከተ ሁለት ወሳኝ አካሄዶች የነበሩ መሆኑን አመልክቷል። ከዚሁ ጋር በተያዘም የሰሜን ዕዝ ላይ ህዋት ጥቃት ከመሰንዘሩ በፊት የነበረውን የቀደመ የፖለቲካ ውጥረት አንድ ባንድ ዘርዝሯል። ቀደም ብሎ በነበረው ውጥረትም ከደብረጽዮን ጋር በስልክ ተገናኝቶ እንደነበርም ዘርዝሯል። ህዋት በጦርነት ተሸንፏል፣ ነገር ግን በትግራይ ውስጥ በአደገኛ ሁኔታ እንዳያገረሽ የሚያሰኝ አንድ ጉዳይም አለ ሲልም በዚሁም ደብዳቤው ላይ ስጋቱን ገልጧል። እነዚህንና ሌሎች እስከዛሬ ያልተሰሙ ነገር ግን በጀዋር ቃሊቲ ደብዳቤ ውስጥ የተዘረዘሩትን ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። በነገራችን ላይ በዚሁ አጋጣሚ እስረኞች ወይንም ታራሚዎች ከዚያው ካሉበት ቦታ ሆነው ከተራ ደብዳቤ እስከ መጻፍ የደረሰ ሐሳባቸውን ሲያደርሱ እንደታየም ፕሮፌሰር ብርሃኑ ነጋ አንዱ ምሳሌ ናቸው። ፕሮፌሰር ብርሃኑ የ1997 ዓ.ም ምርጫን ተከትሎ ወደ ቃሊቲ ከወረዱ በኋላ በእጃቸው እየጻፉ ከቃሊቲ እስር ቤት በድብቅ ቀስ በቀስ እያወጡ አንድ መጽሐፍ ለህትመት ማብቃታቸው የሚታወስ ነው። አንዱ ዓለም አራጌም እንደዛው። ወደ ነጥባችን ስንመለስ ጀዋር በለውጡ መጀመሪያ በህዝባዊ አመጽ ወቅት በሀገሪቱ ምንም አይነት የእርስ በርስ ጦርነት ሳይቀሰቀስ ህዋት ከያዘው ስልጣን እንዲወገድ በሀገሪቱ ምንም አይነት የእርስ በርስ ጦርነት ሳይቀሰቀስ ህዋት ከያዘው ስልጣን እንዲወገድ ማድረግ በሚለው ስትራቴጂ ስኬት የተመዘገበ መሆኑን አስታውሰዋል። በሁለተኛ ደረጃ ደግሞ በሀገሪቱ ባለው የለውጥ ሂደት ውስጥ ህዋት እንደማንኛውም ፓርቲ በህብረ ብሔራዊ ፌዴሬሽን ውስጥ የራሱን ሚና እንዲጫወት ለማድረግም የሽግግሩ አካል ተደርጎ እንዲወሰድ ታስቦ የነበረ መሆኑን ጀዋር በዚሁ ደብዳቤው አመልክቷል። በዚህም በተለይ ህዋት ከያዘው ሀገራዊ ስልጣን ከተወገደ በኋላ በቀጣይ ባለው በሀገሪቱ ፖለቲካ ላይ በምን መልኩ ይሳተፍ የሚለው ጉዳይ በተገቢው መልኩ ስኬትን አለማግኘቱ ለችግሩ ምንጭ ተደርጎ የሚገለጽ መሆኑን ነው ጀዋር ያመለከተው። ጀዋር ጦርነቱ ህዋት በድንገት ሰሜን ዕዝ ላይ ጥቃት ስለሰነዘረ ነው የተጀመረው ተብሎ መወሰድ የለበትም በማለት የራሱን ዝርዝር ያለ መከራከሪያ ሐሳብንም አቅርበዋል። ጀዋር በዚሁ ማብራሪያው በትግራይ የተከሰተው ጦርነት ህዋት የሰሜን ዕዝን በማጥቃቱ ድንገት የተጀመረው ውጊያ አይደለም። የሰሜን ዕዝን በተመለከተ በአዲስ አበባና በመቀሌ መካከል ከባድ የገመድ ጉተታ ፖለቲካ ነበር። የሰሜን ዕዝን በተመለከተ የጦር ዞም የተቃጣውን ማናቸውንም የጦር መሳሪያ ከክልሉ ማንቀሳቀስ እንደዚሁም ከቦታ ቦታም ጭምር ማዛወር አይቻልም በማለት የትግራይ ክልላዊ መንግስት ገና በጠዋቱ ነበር በግልጽ አቋሙን ያስቀመጠው። ይህ ብቻ ሳይሆን ህዋት በዚህ ያለውን የጦር እንቅስቃሴ በተመለከተ እንደፈለገው እንዳይንቀሳቀስ ጠንካራ ገደብ ሳይቀር ጥሎም ነበር። በዚህ ሂደት ውስጥ በፌደራል መንግስቱና በህዋት መካከል ከጊዜ ወደ ጊዜ ውጥረቱም እየተካረረ ሲሄድ የሰሜን ዕዝን በተመለከተ በሁለቱም አቅጣጫ ስጋቶች ነበሩባቸው። በህዋት በኩል ይህ የሰሜን ዕዝ ከውስጥ ጥቃት በመሰንዘር በድንገት ከትግራይ ሊያስወግደኝ ይችላል የሚል ስጋት ነበር። በፌደራሉ መንግስት በኩል የነበረው ስጋት ደግሞ ህዋት በቻለው አቅም የሰሜን ዕዝን ተጠቅሞ ጦርነት በመለኮስ ወደ መሃል ሀገር ሊገሰግስ ይችላል የሚል ስጋት ነው። በዚህም መሰረት ነገሩን በጥልቀት ከተመለከትነው የሰሜን ዕዝ በአዲስ አበባና በመቀሌ መካከል ለነበረው የፖለቲካ ውጥረት ዋነኛም መጫወቻ ካርድ ነበር ማለት ነው። እዚህ ጋር ከህዋትና ከለውጥ ኃይሉ ጋር በለውጡ ሰሞን ተፈጥሮ የነበረውን እርስ በርስ መጠራጠርና እሱንም ተከትሎ ስለነበረው የፖለቲካ ውጥረት ብሎም በዚህ ዙሪያ እኔም ውጥረቱን ለማብረድ ስለነበረ ሚና አንድ ነገር ማለት ወዳለው ያን ጊዜም ገና የለውጡ ሰሞን ነው። ህዋት ከማዕከላዊ ስልጣን ተወግዷል። በዚህም ስኬትን አስመዝግበናል። ነገር ግን ከዚህ ባለፈ ህዋት ከስልጣን ከመወገድ ባለፈ ከሀገራዊ ፓርቲ ፖለቲካ ተሳትፎ ግን እስኮዳኛው መወገድ የለበትም የሚል አቋም ነበረኝ። በመሆኑም ህዋትን ለመጣል የነበረኝን ሰፊ ተሳትፎ ያል ህዋት የፖለቲካ አካል ሆኖ እንዲቀጥልም በሁለት አንጻር የቆሙትን የለውጥ ኃይሉንና ህዋትን ወደ እርቅ እንዲመጡ ማግባባት ነበረብኝ። እዚህ ጋር አንድ ሊጠቀስ የሚችል ወሳኝ እውነት አላንሳም። ለውጡም የተፋፋመበት ወቅት ነበር። የለውጡ ኃይሎች በአብይ መሪነት በየሀገሩ እየሄዱ ዲያስፖራውን ያነጋግሩ ነበር። ያን ጊዜ እኔም ገና አሜሪካ ነበርኩኝ። ሀገር ውስጥ ለመግባት እያሟሟኩኝ ነበር። በወቅቱም በአብይ የሚመራው የለውጡ ኃይል ቡድን አሜሪካም ከዲያስፖራው ጋር ተገናኝቶ የለውጡን ጅማሪ ካበሰረ በኋላ ከአብይና ከለማ ጋር ተገናኘን። በለውጡ ዙሪያ ተወያየን። በዚህም እነሱም ስለዋት አንዳንድ ነገሮችን ነገሩኝ። በዚህም ውይይት እነሱ ያነሱት ሐሳብ ህዋትን የፖለቲካ ሴራም እንዴት መቆጣጠር ይቻላል የሚል አንገብጋቢ ጥያቄ ነበር። በዚህ መልኩም የሁለቱን ፖለቲከኞች ማለትም የአብይና የለማን ሐሳብ በሚገባ ከሰማው በኋላ ደብረጽዮንን በስልክ ደውዬ ላናግሩ አልኳቸው።
በዚህም ጊዜ ሳልፈጅ እና አብይ እዚያው አሜሪካ እያሉ ለደብረጽዮን ስልክ ደውዬለት በአንዳንድ ጉዳዮች ተወያየን። በጊዜውም እኔ ከአሜሪካ ወደ ሀገር ቤት እንደተመለስኩም መቀሌ እንደምሄድ ለደብረጽዮንም ለአብይም ነገርኳቸው። ሁለቱም በዚህ ሐሳቤ ደስተኛ ነበሩ። ከዚያም ከጥቂት ጊዜ በኋላ እኔም ሀገር ውስጥ ገባው። የተለያዩ መድረኮች እየተፈጠሩ ከህዝቡ ጋር መወያየት ጀመርኩኝ። ከዚያም በርካቶች ትግራይ ከመሄድ በፊት ባህር ዳር ብትሄድ ይመረጣል፣ መቀሌ መሄድ ያለብህ ከባህር ዳር ቀጥሎ ነው ብለው ምክራቸውን ለገሱኝ። በዚህ መሃል በቀጣይ ወደ መቀሌ ለመጓዝ የራሴን ዝግጅት እያደረኩ ባለበት ሰዓት ግን በፌደራሉ መንግስትና በህወሓት መካከል ያለው ፖለቲካ ወደ መካረሩ መሄድ ጀመረ። ከዚያም የኔን የመቀሌ ጉዞ በተመለከተ የፌደራሉ መንግስት ቀስ በቀስ እያቀዛቀዙ ሄደ። በመቀሌ አቅጣጫም ቢሆን በኔ ጉዞ የራሳቸው የፖለቲካ ጥርጣሬ እያደረባቸው ሄደ። ያም ሆኖ እኔ መቀሌ ለመሄድ በነበረኝ ቁርጠኝነት ዙሪያ የተቀየረ ሐሳብ አልነበረኝም። ነገር ግን የመቀሌ ጉዞ የሚባለውን ነገር ቁርጥ አድርጌ እንድትሆን የሚያደርገኝ አንድ ሁኔታ ግን ተፈጠረ። ይኸውም ስንት ሰው የጨፈጨፈው የቀድሞ ደህንነት ቢሮ ኃላፊ ጌታቸው አሰፋን የህወሓት ስራ አስፈጻሚ ኮሚቴ አባል አድርገው መምረጣቸው ነበር። ጌታቸው ያን ጊዜ የህወሓት ስራ አስፈጻሚ ኮሚቴ አባል ሆኖ የተመረጠው በተጠረጠረበት ወንጀል በፌደራሉ መንግስት የፍርድ ቤት ማዘዣ የወጣበት መሆኑ እየታወቀ ነው። በመሆኑም ህወሓት ይህንን ማድረጉን ስረዳም ወዲያውኑ መቀሌ ለመሄድ የነበረኝን እቅድ 100% ሰረስኩት። ህወሓትን በተመለከተ እኔ ከመነሻው የነበረኝ አቋም እርቅና መልሶ ወደ አንድነት መምጣት ወይንም ሪኮንሲሌሽን ኤንድ ሪኢንቲግሬሽን ነበር። በዚህም ዙሪያ በርካታ ምሁራንን እንደዚሁም ዲፕሎማቶችን ሳይቀር በተለያዩ አጋጣሚዎች አናግሬያለሁ። በዚህ ረገድ ህወሓትን አላግባብ ከተቆጣጠረው ስልጣን ለማስወገድ የሰራነው ስራ ከተፈለገው በላይ ውጤታማ የሆነበት ስራ ተሰርቷል። ሆኖም ህወሓት ከስልጣን ከተወገደ በኋላ የኢትዮጵያ የፖለቲካ አካል ሆኖ እንዲቀጥል የተደረገው ጥረት ሁሉ ግን ውሃ በልቶታል። በዚህም አውዳሚ ሆነም ጦርነት ተከስቷል። የታሰበውም የለውጥ ጉዞ በሁለቱም አቅጣጫውን እንዲስት ተደርጓል። ይህ ውድቀት ለአንድ ወገን ብቻ የሚተው ሳይሆን አጠቃላይ የሀገሪቱ የፖለቲካ አመራር ውድቀት ወይንም ኮሌክቲቭ ፌለር ኦፍ ዘ ካንትሪስ ፖለቲካ ሊደርሺፕ ነው። እንደ አንድ እስር ቤት እንዳለ ግለሰብ የጦርነቱን እያንዳንዱን እንቅስቃሴ በተገቢው መልኩ ተከታትዬ መረጃ ያገኘውበት ሁኔታ የለም። ሆኖም በጦርነቱ ህወሓት ተሸንፏል። ህወሓት በጦርነት ተሸነፈ ማለት ግን የትግራይ ፖለቲካ የኢትዮጵያ ተግዳሮት ሆኖ አይቀጥልም ማለት አይደለም። ነገር ግን ከዚህ በኋላ ባለው የፖለቲካ ሂደት ውስጥ የትግራይ ምሁራንና ጉዳዩም በቀጥታ የሚመለከታቸውን አካላት ከልብ በመነጨና ሐቀኝነት በተሞላበት አኳን የፖለቲካ ተስፋቸውን እያረጋገጡ መሄድ ግድ ይላል። አሁን ከህወሓት መሸነፍ በኋላ ክፉኛ የቆሰለው የትግራይ ብሔርተኝነት በአደገኛ ሁኔታ መልሶ ማገርሸቱ ስለማይቀር በዚህ ዙሪያ በተሸናፊነት ስነ ልቦና የተጎዱ ሰዎችን በመንከባከብ መፍትሄ እየሰጡ መሄድ ያስፈልጋል። በዚህ ረገድ ለዓመታት ሲያጨቃጭቅ የቆየው ትግራይና የአማራ ክልል የወሰንና የማንነት ጥያቄ በማያዳግም መልኩ መፍትሄ ማግኘት አለበት የሚል እምነት አለኝ። የተለያዩ የኢትዮጵያ ኃይሎች ተሰብስበው ሁሉን አቀፍ ሀገር አቀፍ ውይይት እንዲያደርጉ የዓለም አቀፉ ማህበረሰብ የራሱን ጫና ማሳደር ይኖርበታል ብዬ አምናለሁ። ጀዋር መሐመድ ነኝ ከቃሊቲ እስር ቤት።